ኑ ዛሬም ደግሞ ቀላል ምሳ አብረን እናዘጋጅ። እዩትማ ዶሮ እዩትማ እንደዚህ የሚያምር በኢትዮጵያ ይመስለኛል ቆስጣ ማለት ነው። በዚህ ሀገር ስለ እንደዚህ እናምጣና እናጥባለን። ከዛ ይሄንን ትንሽ ብቻ ነው የፈላ ውሃ ውስጥ ክትት ውጥት ነው ምክንያቱም ወዲያው ስለሚበስል ማለት ነው። ይሄንን እንደዛ አድርጌ አሁን ሀሽዌውን እናዘጋጃለን። እዚህ ጋር አንድ ኩባያ የጣሊያን ሮዝ ይሄ ፍሬ ትላልቅ ነጩን አጥቤ እና ደግሞ አንድ 10 ደቂቃ ዘብዝፌዋለሁ። ጨምራለሁ ቲማቲም አንድ 5 ፍሬ የሚሆን ባይዱነስ ልክ ወራ አለብ እንደምንሰራው ነው ሁሉንም ነገር የምንጨምረው። እዚህ ጋር ቅጠሉን ሽንኩርት እንጨምራለን። ሎሚ፣ ኦሊቭ ኦይል፣ ቅመማ ቅመም እዚህ ጋር አለኝ። ትንሽ ከሙን፣ 7 ስፓይስስ እና ብላክ ፔፐር፣ ትንሽዬ እርፌ የማይቀር ጉዳይ ነው። ይሄንን በደንብ አድርገን እናቀላቅለዋለን። አቀላቅየዋለሁ። ትንሽ ድብስ ርመን ጨምራለሁ። አናበዛም። ይሄ እንደ ፍላጎታችሁ ነው። ጨረሰ ምናምን የሚፈልግ ከሆነ እንቀምሰዋለን። ፐርፌክቶ ነው ተዘጋጅቷል። ይሄው በጣም እንደዚህ አያችሁት? በአንዴ ነው በቃ ሙትት የሚለው ምንም ነገር አላበሰልኩትም። አሁን ይሄንን እንጠቀልላለን። አሁን ይሄንን ምንድነው የምናደርገው? ልክ እንደ ወራ አነብ በዚህ ጋር ነው የምንጠቀልለው። ግን ያው እንደዚህ ትልቅ ከሆነብን መሀል ላይ እንቆርጠዋለን። ከዛ ሀሽዌው እዚህ ላይ እንጨምራለን። እንዴት እንደምታምር እንደዚህ እንጠቀልላለን። በዚህ መልኩ ማለት ነው። እንደዚህ ጠቅልዬ ጨርሻለሁ። እንዲሁም ደግሞ ይሄንን ቲማቲም፣ ካሮት እና ድንች አዘጋጅቻለሁ። አሁን በዚህ ድስት ውስጥ እንጨምረዋለን። መጀመሪያ ቲማቲማችንን እንጨምራለን። ከዛ ድንች እዚህ ከስር ጨምራለሁ። አሁን ይሄንን መደርደር ነው። ይሄው እንደምታዩት እንደዚህ ደርድረዋል። አሁን እዚህ ላይ ግዴታ ይሄ ውሃ ስንጨምርበት ወደ ላይ ስለሚነፋ እንደዚህ አይነት ሰሃን እንደዚህ ከድነን ከዛ ከላይ ደግሞ ከባድ ነገር ማስቀመጥ መቻል አለብን እና እኔ ሌላ ውሃ ተጠቀምኩኝም የራሱ የቲማቲሙ የምናምኑ ሶሱን አጥልየዋለሁ። አንድ ከበድ ያለ ነገር ያው ላይ ጠደና ቢያንስ እስኪንተከተክ ጋዜ ላይ ጠዳዋለሁ። ሲበስል ያገናኛለን ወይ ስለ ደግሞ እስኪደርስ ትንሽ ዶሮ መስራት ፈለኩና ይሄንን እግሩን እንደዚህ አምጥቻለሁ። ትንሽ በደንብ አድርጌ አጥቤዋለሁ። ከዛ አሁን ከፈት እንደዚህ አደርገዋለሁ። ሁሉንም እንዲበስልልኝና ቅመሙ እንዲገባ ወደ ውስጥ እጅ ታጥቤ መጥቻለሁ። እንደዚህ ቆረጥ አድርጌዋለሁ። ውዶች ከቤታችሁ ማጣት የሌለባችሁ ይሄንን ቅመም ብትገዙት በጣም ደስ ይለኛል። ይሄ የስቲክ ቅመም ነው። አሜሪካን ሾፒንግ በጣም ነው የሚገኘው። አሜሪካን ሱቅ የሚባለው በቃ እንደዚህ መጨመር ነው። ዶሮ ላይ ሁሉንም ቅመም ነው አንድ ላይ የያዘው። በጣም ነው የሚጣፍጠው። ከዛ ዘይት ብቻ ነው የምጨምረው። የምትፈልጉትን ያህል አንድ ላይ አሸዋለሁ። እንዴት እንደሚያምር ጣዕሙ ልነግራችሁ አልችልም። ይሄ ቅመም ማለት ነው። ስጋም እንዲቆረጥ ያለ ስጋ ኦቨናችሁ ውስጥ ጨምራችሁ ለመብላት የስጋም ይሆናል። ዶሮም ደግሞ እንደዚህ ልታሱበት ትችላላችሁ። ምንም አይነት ቅመም ሳትጠቀሙ ከፈለጋችሁ ግን ነጭ ሽንኩርት ቀጥቅጣችሁ መጠቀም ትችላላችሁ። ግን ሁሉንም ቅመም በአንድነት የያዘ ነው። ከዛ እጄን ታጥቤ ኦቨናችሁ ውስጥ እንጨምራለን። ይሄንን ኦቨኔ ውስጥ አድርጌ ቢያንስ ለ30 ደቂቃ ያህል ተወዋለሁ። እስከዛ ስጋችንም ይበስላል። እንገናኛለን። ውዶቼ እዩትማ ስገለብጠው የቀረጽኩላችሁ መስሎኝ ለካስ አልቀረጽኩላችሁም። እዩት። ዋው ትኩስ ነው። በጣም ነው የሚጣፍጠው። አሁን ደግሞ ቅድም አብረን ኦቨናችሁ ውስጥ ከተትነውን ዶሮአችንን ደግሞ እናየዋለን።
እዩት፣ አብረን የሰራነው ዶሮ እዩትማ እንዴት እንደበሰለ እዩት። እንቀምሰዋለን። እዚህ ጋር ሽንኩርት አለን። የምሬን ነው። አንድ ቀን ሰራላችኋለሁ። ይሄን ሽንኩርት ብዙ ሰው ጽፋችሁልኛል ውዶቼ፣ እና ከወደዳችሁት ኮሜንት ላይ ጻፉልኝ። የዛሬው ምሳ በሌላ ቪዲዮ እስክንገናኝ ባይ ባይ።